ዘሩ ምንድነው የፍሬ ሚስጥሩ መቋጠር ካልቻለ አንዱ ለሌላው እኔ ነኝ ደራሽ ለውስታምዬ እኔ ነኝ እሱ ነው አገር ሰላም የሚያረግልኝ የሚያረጋጋልኝ ዩናይትድ ዌስትሃም ዩናይትድ ያውነን እኮ አንድ ነን እኮ እኔ እናንተ እኮ አንድ ነን እኮ ግሎሪ ዌስትሃም ዩናይትድ አታሳፍረኝም ዌስትሃምዬ እግር ኳስ ናገራ ግሎሪ ዌስትሃም ዩናይትድ ቆይ ሲጀምር ስለ ሲቲም ስለ ብሬንፎርድ ምኛ ምን አገባን? ምንም እኮ አይመለከተንም። ጀሞ ስለ ራሳችን ክለብ ብቻ እናውራ። በቃ እንደው ሁሉ ነገር በእጃችን ነው። ስለ ነገ ጨዋታ እናውራ። ነገ በመናደርገው ጨዋታ ላይ እንግዲህ የማሸነፍ ግምታችን 58.1% ተሰጥቶናል። ዌስትሃም ደግሞ 19% ተሰጥቶታል። ጀሞ ቀሪው አቻ ይጠናቀቃል ብሎናል ኦፕታ ማለት ነው። ጀሞ በዚህ ጨዋታ ላይ ሁለት ተጫዋቾቻችንን አናገኝም ሜዳ ላይ። አንደኛው ቲምበር ነው፣ ሌላኛው ደግሞ ሜሪኖ ነው። ከዛ ውጪ ሁሉም ተጫዋቾቻችን ለዚህ ጨዋታ ዝግጁ እንደሆኑ እየተገለጸ የሚገኘው ጀምአው እዛ ሜዳ ላይ ሄደን ብርቃችን አይደለም አሸንፈን መመለስ። በቃ ለዘመናት በዛ ያሉ ጎሎች ለዛውም እያስቆጠር የምንመለስበት ቦታ ነው። ከሌላው ጊዜ ለየት የሚያደርገው ይሄኛው ዌስትሃም አላማ አለው። አላማው ምንድነው? ላለመውረድ ለመጮት ይሟገተናል። ይሄ የማይቀር ነው። ግን እኛ ከሱ የተሻለ አላማ ያለን ቡድን ነው ይዘን ወደሱ ጋር መንቀርበው። ገብቷችኋል አይደለ? በጣም የተለየ የተራበ ዋንጫን ለማሸነፍ ፍላጎት ያለው ቲም ነው ያለንና ይህንን ጨዋታ በአግባቡ አሸንፈ ነው የምንመለስ ይሆናል። ሌላው ጀሞ ነገ ይኖረናል ብላችሁ የምታስቡት ግምቱ ያስተላለፍ እስቲ ደቅ አርጉልኝ ኮሜንት ሴክሽን ላይ ጀምአው። እኔ በቀጣይ ቪዲዮ ደግሞ ግምቱ ያስተላለፋችሁ ምን ሊሆን ይችላል የሚለውን ይዤላችሁ መማጣ ይሆናል። ኮፒ ሊንክ ሼር ማድረጋችሁ እንዳትረሱ። ድል ከኛ ጋር ነው የምትሆነው ነገ ጀምአው። ይመቻችሁ። ዛሬ ከዌስትሃም ጋር ላለብን ተጠባቂ ጨዋታ ማለት ነው እኛ ወሳፕ ምንልበት ሌላው ደግሞ 19 ዓለም የሚቋጠርበት ጨዋታ ስለሆነ ቀለል ያለች ላይናፕ ነው የምንሰራው ማለት ዶሚኔት ለማድረግ ብዙ ነገር አልቀየረም። ከባለፈው አትሌቲኮ ጨዋታ አንድ ሁለት ነገር ቢቀየር ነው ብዬ ነው የምገምተው። አርቴታ ባክ ላይናችን አንድ አይነት ነው የሚሆነው። በእናትሽ ቤን ዋይት በእናትሽ ባለፈው አስደስተሽኛል ትረግሚዋለሽ። ቲምበር እስኪመጣ ድረስ ይሄ ልጅ ሪዝም ነው የሚያስፈልገው እንጂ እኮ በጣም የምናደንቀው ተጫዋች እኮ ነበር። ረሳችሁት እንዴ? ገባለ ወደ አቋምሽ ተመለሽልን ቤን ዋይት። ካላፊዮሪ ደግሞ ሰከንድ ሃፍ አስፈላጊ ከሆነ ሂንካፔ ይገባልሻል ማለት። ሚድፊልድ ጋር ስንመጣ አርቴታ ስኬሊን ይዤ ነው የምገባው ማለቱ በጣም አስደስቶኛል። ገባኔ በቂ ልምድ የለውም። ስለዛ ዙሜንዲ ጀምር አመቱ ሙሉ እንደጀመረው ብዬ ነበረ። አርቴታ ስኬሊን አመነበት። ስኬሊን አላሳፈረንም። አሁን ዙሜንዲ ማለት ይሄን ቦታ የምትፈልገው ከሆነ ሰርተ ነው የምታገኘው ነው። ገባ ዝም ብሎ አይገጭም። ስኬሊ እዚህ ጋር ይገባል፣ ራይስ እዚህ ጋር ይገባል ማለት። ሌላኛው ለውጤ ኤዜ ምርጥ ነበረች፣ ትሮሳርድ ምርጥ ነበረች። ግን አሁን የበለጠ ጎል የሚያስፈልግ አይነት አጫወት መጫወት ስላለብን በተለይ ፈርስት ሃፍ ኦዲጋርድ እዚህ ጋር ትገባለች፣ ኤዜ እዚህ ጋር ትገባለች፣ ሳካ እዚህ ጋር ትገባለች። መሃል ላይ ደግሞ ቪክተር ግሎከሬዝ ይገባል ማለት ነው። አባቴ ምንም ቋጠር ካልቋጠር ተስፋ ላስቆርጥህ ነው። እኔ ጨርስና እዚች ጋር ከዛ ፓላስ አንተን ተረዳኛለህ። ሌላኛው የአርሰናል ደጋፊ ፓላስ ነው ይሄን ዋንጫ የሚያስረክበኝ። ሮብ ተጫውቶ ብቻ ወንድ ነው። ከሚቀሩን 4 የዋንጫ ጨዋታዎች መካከል የመጀመሪያውን ዛሬ ከዌስትሃም ጋር በለንደን ስታዲየም የምናደርገው ይሆናል። ከጨዋታው በፊት አንዳንድ ነገር ላችኋል። እናንተ ኮፒ ሊንክ ያደርጋችሁ ይሄን ቪዲዮ ጀምሩት። ከምንም በፊት ግን ማለት ነው እዚህ ውስጥ የበቀለ ሰው የለም። እንዳለ ተወልደን ነው። መልካም የእናቶች ቀን ይሁንላችሁ። እናቶቻችሁ ሺህ ዓመት ይኑሩላችሁ፣ እድሜ ይስጣቸው፣ ጤና ይስጣቸው። ወደ ጨዋታው ልጆቻችን ከሰሞኑ ማለት ነው የሌለ ጸዴ ሙድ ላይ ምናምን ነገር ያሉ ይመስላል። ፈታ ነው የሚሉት፣ ይስቃሉ፣ ይጫወታሉ። that is very important። ምክንያቱም ዛሬ የምንጫወተው ዌስትሃም የመጫወትና ፈታ ማለት ቦታ ላይ ያለ ቲም አይደለም። 18ኛ ላይ ነው የሚገኙት። ከግማሽ ዓመት በኋላ አቋማቸውን እያሻሻሉ እንግዲህ ወርዷል ከተባሉበት ነጥቦችን መሰብሰብ ቢችሉም ነገር ግን ያለፈውን ጨዋታ በብሬንትፎርድ 3-0 እንደተሸነፉ ታውቃላችሁ። ስለዚህ ቡድናችን እነሱ ሜዳ ላይ ሲሄድ ብዙ ጎሎችን የማግባትና ጥንካሬ ያለ አቋም የማሳየት ነገር ቢኖረውም ዛሬም ግን በደንብ ወጥረን ጠቅም መጫወት ያለብን ጨዋታ እንደሆነ መረሳት የለበትም። በእነሱ በኩል ማቴዎስ ፈርናንዴዝ መሃል ላይ ጃርድ ቦን ደግሞ ከፊት ለፊት የሚጠበቁ ተጫዋቾች ናቸው። እነሱን መያዝ የምንችል ከሆነ የእነሱን የማጥቃትም የመጫወትም ኃይል ኦልሞስት በ90% መቀነስ እንችላለን። ወደ ራሳችን ቤት ስንመለስ ደግሞ ሬድ ሆት ወይም ደግሞ የጋለ ብረት አይነት ፎርሙላ የሚገኘው ቪክቶር ዮኬሬስ ዛሬም እንግዲህ ጎል ያገባሉ ሲጀምር አሰላለፍ ውስጥ ይገባሉ የሚለው ነገር ራሱ እኔ እርግጠኛ አይደለሁም። ምናልባትም ማለት ነው ላይክ በሶስት ተከላካይ ስለሚጫወቱ አርቴታ ሚድፊልዱና ዲፌንሱ ላይ ማለት ነው የነሱ ላይ ማለት ነው ሞዴ ቁጥር ብቻ ለመውሰድ ከሃይቨርትን ሊያስቀድም ይችላል። በሌላ በኩል ደግሞ ኦዴ ወደ ሜዳ ተመልሳ ኤዜ ደግሞ ሌፍቲንግ ሊወጣ የሚችልበት እድል አለ ብዬ አስባለሁ። ይሄን ያልኩበት ምክንያት ደግሞ ምንድነው ይሄ ጨዋታ ላይ አርቴታ ወይ እኛ ቡድን በተአምር
ኮንትሮል ማጣት ይፈልጋል ብዬ አላስብም። አርቴታ ኮንትሮልን ደግሞ ማድረግ የምፈልግ ከሆነ ሜዳችን ላይ ኦዴጋርድ መኖር አለባት ግዴታ። ይሄ ደግሞ ቡድናችን ላይ ያየነው ነገር ነው። ሚኬል ሜሪኖ ከረጅም ጊዜ በኋላ እንግዲህ ወደ ትሬኒንግ እንደተመረሰ አይታችሁ ነበር። ነገር ግን ያው ወደ ዋና ትሬኒንግ ወይ ደግሞ ከተጫዋቾቹ ጋር አንድ ላይ ለመደባለቅ ምናምን ነገር አልደረሰም። አሁንም ጨዋታዎች ይቀሩታል። ስለዚህ እሱና ጁሊያን ቲምበር ከዛሬው ጨዋታ ውጭ ናቸው። ያ ሾካካ ቡድን ትላንት አሸንፈው እንደጠጋን ታውቃላችሁ። ስለዚህ ዛሬ እኛ አሸንፈን መልሰን እያራቀን ሮብን ደግሞ ፓላስን ማሊያ ለብሰን እንቀውጠዋለን ማለት ነው። የዛሬው ጨዋታ በአርሰናል አሸናፊነት 2-1 ይጠናቀቃል ብዬ አስባለሁ። ምን እንደምታስቡ እናንተ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ ይመቻቸው። የአንድ ከተማ ክለቦች ናቸው እንጂ ተቀናቃኞች አይደሉም። አዎ ዌስትሃም ዩናይትድ እና አርሰናል ጥላቻ የለባቸውም። በአንድ ከተማ የሚገኙ አንድ ደርቢ ብቻ ናቸው፣ ዌስትሃም ከአርሰናል። እርስ በርስ ሲገናኙ ዌስትሃምን መርገጥ የማይሰለቸው አርሰናል ዛሬም ወደ ለንደን ስቴዲየም በማቅናት መዶሻዎቹን የሚገጥመው አርሰናል በወሳኝ ምዕራፍ ዋንጫውን ለመውሰድ የሚያደርገው ወሳኝ ጨዋታ ነው። አዎ ኑኖ ስፒሪቶ ሳንቶም ዛሬ የሚደረገው የአርሰናል ፍልሚያ በጣም ከባድ ናቸው፣ አስጊና አስፈሪ ናቸው። በአውሮፓ ሻምፒየንስ ሊግ ፋይናሊስት ናቸው። ታዲያ በፕሪሚየር ሊጉም ለዋንጫ እየተጫወቱ ነው። እነሱ በብዙ ረገድ ከባድና አስፈሪ ናቸው፣ ግን የቻልነውን ለማድረግ እንሞክራለን ሲል ተናግረዋል። ገነርሶች የዛሬው ጨዋታ ይህንን ክለብ መደቆስ የማይሰለቸው አርሰናል ዛሬ ቡካዮ ሳካ በአሪፍ ሁኔታ በተመለሰበት ጊዜ አርሰናል ዛሬም ሊደቁሰው በገዛ ልጁ የመሃል ሜዳው አቀጣጣይ በዴክላን ራይስ ሊቀጣው ዛሬ ለንደን ስቴዲየም ያቀናሉ። አርሰናል ከዌስትሃም ጠላት ዛሬ ኮምሸሽ ሲል ይታየኛል። ልክ 12 ሰዓት ተኩል ሲል ዓለም ሁሉ ወደዚህ ጨዋታ ፊቱን ያዞራል። አርሰናል ከዌስትሃም እንዴት ተጠብቁታላችሁ ገነርሶች? መልካም እድል። ታይቶ የማይታወቅ የቋጠሮ ቀን ነው ዛሬ። ወይኔ ዌስትሃም ዞሬ ሴቭ ፉትቦል በቃ ሌላ ምንም ነገር አያስፈልግም እኮ በቃ ማን እንደዛም ሆኖ እኮ ማለት ነው። ኧረ ወይኔ ግን ማለት ነው ዛሬ ካሸነፈ እኔ በቃ አምጀን የሚሆነው ለምን ፓላስ መጨረሻ ላይ ያስጠልል ብዬ አልጠብቅም። በቃ ይሄ ነው ማን የሆነ ነገር ይፈጠራል ዛሬ ዝም ብለህ በቃ የእንግሊዝ ፕሪሚየር ሊግ የዋንጫ መዳረሻውን ያሳውቃል ተብሎ የሚጠበቀው መርሃ ግብር በለንደን ደርቢ በለንደን ስቴዲየም ዌስትሃም ዩናይትድ አርሰናልን የሚያስተናግድ ይሆናል። መዶሾቹ ላለመውረድ እየታገሉ የሚገኙ ሲሆን ይህን መርሃ ግብር የሚረቱም ከሆነ የመውረዳቸው ነገር እርግጥ እየሆነ የሚመጣ መሆኑን ተከትሎ ለመድፈኞቹ ከባድ ፈተናን እንደሚሆኑ የሚጠበቅ ሲሆን በሳምንቱ አጋማሽ ለአውሮፓ ቻምፒየንስ ሊግ ፍጻሜ የደረሱት የሚኬል አርቴታ ቡድን አርሰናል ይህን መርሃ ግብር በምን መልኩ ይወጡታል የሚለው የሚጠበቅ ነው። በተለይም መድፈኞቹ እንደ ባለሜዶቹ ሁሉ ይህን መርሃ ግብር የሚረቱ ከሆነ የዋንጫ ባለ ክብርነታቸው ጥያቄ ውስጥ የሚገባ መሆኑን ተከትሎ ይህን መርሃ ግብር በትኩረት እንደሚመለከቱትና ለድል እንደሚዋደቁ ይጠበቃል። የሁለቱም ጨዋታ ምሽት 12 ሰዓት ሲል የሚከወን ሲሆን የጨዋታ ግምታችሁን ኮሜንት ላይ ያጋራችሁኝ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንደረሳ ይመቻችሁ። ከሃቨርስ ወደ ቋሚ አስተላለፍ ሊመለስ ይችላል። የጨዋታ ቀን ላይ ደርሰናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ ያስቀምጣችሁ። ትላንትና እንግዲህ በጣም ተጠፋፍተን ነው። ይሄንን ቪዲዮ በቻላችሁት መጠን ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ በዛሬው ጨዋታ ዙሪያ ያሉትን መረጃዎች በአጭሩ እንመልከት። መጀመሪያም ከሃቨርስ ማርቲን ኦዴጋርድ እና ማርቲን ዙቢሜንዲ በዛሬው ጨዋታ ላይ ወደ ቋሚ አስተላለፍ ሊመለሱ እንደሚችሉ ለክለባችን ቅርበት ያላቸው የዜና ምንጮች እየገለጹ ይገኛል። ከዛ በተጨማሪም በፕሪሚየር ሊጉ ከዌስትሃም ጋር ያደረግነውን ያለፉትን 6 ጨዋታዎች ስንመለከት ክለባችን 3 ጊዜ ማሸነፍ ችሏል። ዌስትሃሞች ደግሞ 2 ጊዜ ማሸነፍ ችሏል። አንድ ጊዜ ደግሞ ጨዋታው በአቻ ውጤት መጠናቀቅ ችሏል። ዌስትሃሞችም በሜዳቸው ባደረጉት ያለፉት 6 ጨዋታዎች ላይ ምንም አይነት ሽንፈት አልደረሰባቸውም። 3 ጊዜ አሸንፈዋል፣ 3 ጊዜ ደግሞ አቻ መለያየት ችለዋል። ክለባችንም በዌስትሃም ሜዳ ያደረጉትን ያለፉትን 2 ጨዋታዎች በሰፊ ውጤት ነው ማሸነፍ የቻሉት። እንደምናስታውሰው አምና 5-2 ማሸነፍ ችለናል። ከዛ በፊት ደግሞ 6-0 በሆነ ውጤት ማሸነፍ ችለናል። ዌስትሃሞች የምትመለከቱትን አሰላለፍ ይዘው እንደሚገቡ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። እንግዲህ ከዚህኛው አሰላለፍ ላይ ጃረድ ቦውንና ሰመርቪልን በደንብ መጠንቀቅ አለብን ብዬ አስባለሁ። ዛሬን ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። በፕሪሚየር ሊግ 36ኛ ሳምንት ዌስትሃምን ለሚገጥሙበት ጨዋታ መድፈኞቹ ዝግጅት ሲያደርጉ የሚያሳዩ ምስሎች የተለቀቁ ሲሆን ባለፉት 2 ውድድር ዘመኖች አርሰናል ከሜዳቸው ውጪ ዌስትሃምን በገጠሙባቸው ጨዋታዎች 6-0 እና 5-2 ማሸነፋቸው ይታወሳል። ዛሬ ከዌስትሃም ጋር ጨዋታ አለብን። በጣም ከባድ ጨዋታ ማለት የአርሰናል ደጋፊዎች የሚመቻችሁ ምናምን ይሄን ቪዲዮ 3 ጊዜ ኮፒ ሊንክ አድርጉልኝ። ትንሽ ቪዲዮ ሲወጡ አይደለም ሰሞኑና ትንሽ ላስቸግራችሁ።
ዛሬ ከዌስትሃም ጋር የሞት የሽረት ጉዳይ የሆነ ጨዋታ አለብን። አሁን በዚህ አሰላለፍ ብንገባ በእንደዚህ አይነት ስኳድ ብንገባ እንደዚህ አያገባኝም። በቃ በምንም አይነት ስኳድ ገባ ሚኬል አርቴታ። ከዚህ ጨዋታ ግን 3 ነጥብና 3 ነጥብ ነው የምንፈልገው። በቃ ይሄ ምንም ኤክስኪዩዝ የሌለው ነገር ነው። እግዚአብሔር እኔ ይሁን አንዳንድ አልቅስ አይ ኖ ይሄንን ጨዋታ በሰፊ ጋፕ ልናሸንፍ እንደምንችል ምናምን ባይዘው በጣም እርግጠኛ ነኝ። በቃ ይሄ አሁን ያለንበት ፎርም ተጫዋቾች ያሉበት ፎርም ሚኬል አርቴታ ኢቭን ከደጋፊው ላይ ሆነ አላረ አስቴት መቀበል የጀመረ ይመስለኛል። ያን ከላይናፕ ጀምሮ ቅያሮች ኤቭሪቲንግ ማለት ሚኬል አርቴታ በደንብ ተሻሽሎ ይመጣ ያለፉትን 4-5 ጌም ብንመለከት ማለት ሶ ያ ነገር ሚኬል አርቴታ ላይ እምነት እንዲኖረኝ አርሰናል ይሄን ዌስትሃምን አሸንፎ በደንብ ዋንጫውን ጥንካሬ 2 ጨዋታዎችን አሸንፎ ዋንጫውን ማሸነፍ እንደሚችል ምናምን ይሰማኛል። ግን የእግር ኳስ ነው የሚፈጠረው አይታወቅም እና በምንም አይነት ወይ ፈጣሪ ሚርዳን አላቀም ይሄንን ጨዋታ ማሸነፍ መቻል አለብን። በቃ እንጎዳለን። በቃ በዚህ ጨዋታ ነጥብ ምንጥል ከሆነ እኛ ላለፉት 20 ምናምን ዓመታት ዋንጫ አላሸነፍንም እና ለዚህ ክለብ በዚህ ሰዓት ዋንጫ ማሸነፍ ለተጫዋቾቹ በዚህ ሰዓት ታሪክ መስራት እንደሆነ ንገራችሁ። ይሄንን ፕሪሚየር ሊግ ዋንጫ ካሸነፍን ሻምፒዮንስ ሊግ የማሸነፍ ሜንታሊቲ ዋንጮችን አሸንፈን በጥሩ ሜንታሊቲ ነው የምንሄደውና ሻምፒዮንስ ሊግ የማሸነፍ ቻንስ ይኖራል። ንገራችሁ ዴክላን ራይስ የሆነ የምተማመንበት ተጫዋች አንተ ዝሮግዶ ባንተ ፎቶ ይመጣ ቡካዮ ሳካ ስታርቦይ አኩሩን በቃ ሚኬል አርቴታ የምታረገውን ነገር በሙሉ አድርገው ዌስትሃምን አሸንፈልን ያለፉት የሚቀርቱን 3 ጨዋታዎች አሸንፈልን። እኔ ይሁና ግራ ተጋብቼ ሞራ ከሆነ በጣም ስሜታዊ ምናምን ስለሆንኩ ነው። ማርያምን ይሄንን ዋንጫ ብናጠው እኔ ማሰብ ሁላ አልፈልግም፣ ግን በየሆነ ሪጎራ ብናጠው እኔ ሰው መሆን አይመስለኝም። ቀና ብዬ መሄድ የሚችል አይመስለኝም። በቃ የሆነ እዚህ ምድር ላይ ስኖር አርሰናል መደገፍ ምናምን ጀስት ከመደገፍም ባለፈ አርሰናል ሲያሸንፍ ምናምን የኔ ደስታ እጥፍ ድርብ የሚሆነውና አርሰናል የሚሸነፍ ወይ ደግሞ ስፔሻሊ በዚህ አመት ይሄን ዋንጫ የሚያጣው ከሆነ እኔ ህይወቴ ጨለማ እንደሆነ ምናምን ነው የሚሰማኝና ታደርገዋለህ አምናለሁ ደግሞ ማለት በክለባችን ተማመናለሁ፣ በአሰልጣኛችን ተማመናለሁ እና እናደርገዋለን ማለት ነው። ይሄ ቪዲዮ ምናምን ውዝግብግብ ካለባችሁ አላውቅም። ማርያም በጣም ስሜታዊ ነው ያወራሁት። ኮፒ ሊንክ አድርጉልኝ 3 ጊዜ 4 ጊዜ አካውንቴ ከዚህ አስለቅቁልኝ ፕሊዝ ላስቸግራችሁ። አንዳንድ ጊዜ እንደዚህ ችግሮች ሲመጡ በቃ ምንም ማድረግ አልችልም። መጥቼ ማለቃቀሱ እናንተ ጋር ነው። እናንተ ኮፒ ሊንክ አድርጋችሁ ካልተገላገሉ ደግሞ ምንም አማራጭ ያለው ኦፕሽን ማለት ነው። ሶ ይመቻችሁ ማለት ነው። ከሞኒ ገነር ስናሸንፋለን ገብተናል። በአውሮፓ መድረክ ዋንጫ ያሳካ የለንደኑ ጀግና ክለብ የሆነው ዌስትሃም ጋር ተከስተናል ማለት ነው። የምንጫወተው የማጣት ምልክት የሆነው ከአርሰናል ጋር ነው። አስባችሁታል። ስለዚህ እኛም አንወርድም፣ አርሰናልም ዋንጫ አይበላም። አስረግጬ ነው ምነግሬንን ማለት ነው። አሳምረህ ታውቃለህ። መቼም ቢሆን ዋንጫ አትበሉ፣ እኛም በፍጹም አንወርድም። ላለፉት 4 ዓመታት ፓርቱ ባክ በምንም ተአምር ልታሸንፉን አልቻላችሁም። ደርሶ መልስ ማለት ነው። ስለዚህ ተረኛኛንን በሜዳችሁ አሸንፋችሁን ነበር። አሁን የኛ ተራ ነው። ደና አርገን የምንለጥፍ ይሆናል ማለት ነው። ማጣት እንዴት እንደሆነ ታውቁታላችሁ። ያው ስሜቱን እናንተ ስለምታውቁት ማለት ነው። ምንም አይጨንቃችሁም። ደና አርገን ስለጥፋችሁ ግን ማየታችሁ አይቀርም። ለማንኛውም ግን ለጀማው ሊደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቻራዳ ልጆች